የእግዚአብሔር ቃል የሚያወራው በደንብ እንድትሰሙ ይፈልጋል። ኢየሱስ ክርስቶስ ከእርግማን ዋጅቶናል። ስለዚህ እኔ ወደ እግዚአብሔር ጽድቅ ወደ እግዚአብሔር መንግስት ገብቻለሁ። ወደ ፍቅሩ መንግስት ገብቻለሁ። የፍቅሩ መንግስት ውስጥ ገብቻለሁ። የገባሁበት መንግስት የጽድቅ መንግስት ስለሆነ ይሄ የጽድቅ መንግስት ደግሞ እርግማን ይዛ ቦታ ላይ አይሰራም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረከን አማኞች እንድሰሙኝ የሚፈልገው እናንተና በእናንተ በሆነ ላይ እርግማን የለም። እኔ አጥብቄ ነገር እናገራለሁ። እኔ በኢየሱስ ተባርኬያለሁ። አንቺም በኢየሱስ ተባርከሻል። ስለዚህ በቤትሽና በአንቺ ሕይወት ላይ ማወቅና ልትረድ የሚገባው እርግማን አንቺ ላይ እንደማይሰራ ነው። አሁን እርግማን አንቺ ውስጥ እንደሌለ ነው። ለምን? የውስጥሽ ያለው የጽድቅ ሕይወት ስለሆነ። ስለዚህ የጽድቅ ሕይወት እናንተ ውስጥ ስላለ እናንተ ላይ ያለውን አንደርስታንዲንግ ማወቅ አለባችሁ። ስለዚህ ሁሉ ጊዜ እግዚአብሔርን ቃል ስታውቁት እርግማን የሌለበት ሰው ተመላለሱ። በኢየሱስ እንደተባረከ ሰው I am blessed ተባርኬያለሁ። በልጁ በኢየሱስ ተባርኬያለሁ። እርግማን ፈጽሞ የለብኝም። ስለዚህ እግዚአብሔርን ቃል እንወቅ። ቃሉ ሕያው ስለሆነ የእግዚአብሔር ቃል ሕያውና የሚሰራ ስለሆነ ሰው እግዚአብሔርን ቃል እስካላወቀ ድረስ ሁሉ ጊዜ ምንድነው የሚያደርገው? እርግማን እንዳለን የሚመላለሰው። እኔ በጣም አንድ ነገር ልንገራችሁ፣ እርግማን እንደሌለ ሰዎች እንድታውቁ ፈልጋለሁ። ሰው በእግዚአብሔር ቃል እስካልተባረከ ድረስ ሁሉ ጊዜ እርግማኑን ይሰበራል ብሎ ሁሉ ጊዜ ይጸልያል። የመስበር ኮንፈረንስ ይሆናል። እርግማንን የመስበር ጊዜ ይሆናል። እኔ ዛሬ አንድ ነገር ብቻ ነው ለሰዎች ዕውቀትን መስጠት ነው የምፈልገው። ዕውቀትን ማስጨበጥ ነው የምፈልገው። ሰዎች እግዚአብሔርን ቃል ዕውቀት እንዲጨብጡ ፈልጋለሁ። ሰዎች እግዚአብሔርን ቃል ዕውቀት እንዲይዙ ፈልጋለሁ። የእግዚአብሔር ቃል ዕውቀት ያዙ። የእግዚአብሔር ቃል ዕውቀት የእግዚአብሔር ቃል ዕውቀት መያዝ አለባቸው። ሰዎች እግዚአብሔርን ቃል ዕውቀት ካልያዙት ሁሉ ጊዜ ምንድነው የሚያደርጉት? እርግማንን ዛሬ እንሰብራለን ብሎ ይናገራሉ። እግዚአብሔር ሰው ዛሬ በጣም ከቤተሰቦች የሚመጣ እርግማን አለ ብሎ ነው የሚያስቡት። ግን መጽሐፍ የለም። መጽሐፍና የለም። ባላቅ ያደረገው ነገር ምንድነው ካላችሁ ምንድነው ያለው? እኔ እነዚህን ህዝቦችን መርገም አልችልም ነው ያለው። እኔ ዛሬ ልንገርህ መርገም አይችሉም አንቺን። ማንም ሰው አንቺን መርገም አንተን መርገም አይችልም። የማይችልበት ምክንያት በክርስቶስ ጥበቃው ስላለሽ። ወንድሞችና እህቶቼ እኔ ዛሬ አንድ ነገር ለእናንተ ማስተላለፍ ፈልጋለሁ። በልጁ በኢየሱስ ክርስቶስ የዳናችሁ ሰዎች፣ ኢየሱስ የእግዚአብሔር ልጅ እንደሆነ ያመናችሁ ሰዎች፣ ኢየሱስ የእግዚአብሔር ልጅ እንደሆነ የተቀበላችሁ ሰዎች ዛሬ አንድ መልእክት ማስተላለፍ ፈልጋለሁ። ቃሉ የሚያወራው ስለ እርግማን ምንድነው? በክርስቶስ ኢየሱስ ምን ያህል እንደተዋጀችሁ ማወቅ አለባችሁ። ስለዚህ ኢየሱስ በሰራው ስራ ሰዎች ማወቅና መረዳትን የሚያስፈልጋቸው። ስለዚህ በጣም ቅዱስ ተባርካችኋል። ምን አይነት በረከት! ከእርግማን ወደ በረከት እንደተሻገረ። ከእርግማን ወደ በረከት። እርግማን ማለት ባለመታስ የመጣ ውጤት ነው። ምድር ተረገመች፣ አዋፋት ተረገሙ፣ በጣም ብዙ ነገር ተረገመ። በማን ምክንያት? በአዳም ባለመታስ ምክንያት። በአዳም ባለመታዘዝ ብዙ ሰዎች ከእርግማን ስር በታች ሆኑ። ሁሉም ሰው ካለ እርግማን በታች ነበር። ለዛ ነው መጽሐፍ ቅዱስ ሲናገር ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏል። ሁሉም ከእርግማን በታች ነበር። አሁን በክርስቶስ ኢየሱስ በእግዚአብሔር ልጅ በማመናችን ከዚህ እርግማን ፈጽሞ ነፃ ወጣናል። ስለዚህ እኔ ከስር እርግማን ወይም ከእናት እርግማን ከአባት ከእናት ከሚመጣው እርግማን ወደ ነፃ ወጥቻለሁ። የለብኝም እርግማን። በልጁ በኢየሱስ ክርስቶስ ወደ በረከት ዓለም ገብቻለሁ። I am blessed። ቅዱሳን ልንገራችሁ ተባርካችሁታል። ዛሬ ማይንዳችሁን መቀየር አለባችሁ። አስተሳሰባችሁን መቀየር አለባችሁ። እግዚአብሔርን ቃል አምራችሁን መመገብ አለባችሁ። የእግዚአብሔር ቃል አምራችሁን እንዲባረክ ማድረግ አለባችሁ። ስለዚህ አማኞች ማወቅ አለባቸው። አምራቸውን እንዲባረክ በእግዚአብሔር ቃል ማድረግ አለበት። አማኞች በእግዚአብሔር ቃል ማይንዳቸው እንዲባረክ ነው ማድረግ አለበት እንጂ አሁን እርግማን እንዲሰበርላችሁ በየቦታ አትሱ። ድጋሜ እናገራለሁ፣ እርግማን እንዲሰበርላችሁ የእግዚአብሔር ሰው ጸልይልኝ አትበሉ። በኢየሱስ የተደረገላችሁን ማወቅ ጀምሩ። ክርስቶስ ኢየሱስ መስቀል ላይ ያደረገው ነገር አንደርስታንዲንግ ማድረግ ያለባችሁ። እሱ ሰርቶ በጨረሰው ስራ እኔ የምሰብረው እርግማን የለኝም። እሱ ሰርቶ ጨርሶላችኋል። ስለዚህ እኔ አሁን የምጸልይላችሁ ጸሎት እግዚአብሔርን ፍቃድ እንድታደርጉና በእግዚአብሔር ፍቃድ እንድትሄዱና መልካሙን ሐሳብ እንድታደርጉ መንገድ ነው የማሳያችሁ። በኢየሱስ የተሰራላችሁን ስራ እንድታውቁና እግዚአብሔርን ቃል እንድትመገቡ እንድታምሰላስሉ ነው ማድረግ ያለብኝ።
ይሄን ነው አማኝ ማወቅ አለበት። በልጁ በኢየሱስ የተደረገላቸውን ስራ ማወቅ አለባቸው። ኢየሱስ ሰርቶ በጨረሰው ስራ አማኝ መመላለስ አለበት። አማኝ ምልልስ ነው የሚያስፈልገው። አሁን ያቃተን ምልልስ ነው። ስለማንመላለስ ከዛ ከእግዚአብሔር ሐሳብ እንወጣና የጨለማ ሐሳብ ወይ የጨለማ ዕቅድ ያገኛል። ከዛ በኋላ እርግማን ይሰራብኛል። እርግማን እንደምሰራ ነው። እርግማን ስለሚሰራ አይደለም። አሁን እኛ እኮ የገባንበት እግዚአብሔር ዓለም ውስጥ ገብተናል። የእግዚአብሔር በረከት ውስጥ ገብተናል። ግን እዚህ ምድር ላይ ብንኖርም ግን የእግዚአብሔርን በረከት ዓለም መለማመድ አለብን። ይሄን ለማወቅ ግን እግዚአብሔር ቃል ማወቅ ያስፈልጋል። በእግዚአብሔር ቃል ውስጥ መኖር ያስፈልጋል። ስለዚህ ነው ጳውሎስ ከእርግማን ዋጀን ያለ። ስለዚህ ተዋጅቻለሁ ብሎ አንድ አማኝ እንደ እግዚአብሔር ቃል መኖር ነው ያለበት። አሁን ተዋጅተናል ብለን ደግሞ እርግማን መንፈስ ይሰብራል። የእርግማን መንፈስ እንሰብራለን ነው። እኔ በኢየሱስ እኮ ተዋጅቻለሁ ብዬ መቆም ነው ያለብኝ። ቆሙ እንጂ እግዚአብሔር ቃል ተዋጃችሁ ጋር እንደ ተዋጀ አማኝ ኑሩ፣ እንደ ተዋጀ አማኝ ተመላለሱ ቅዱሳኖች። ስለዚህ እግዚአብሔር ቃል ለእናንተ ምንድን ነው የሚያወራ? ተመላለሱ። እንዴት? እንደ አማኝ በኢየሱስ የዳነው ሰው አሁን እርግማን እንደማይሰራበት መጽሐፍ ቅዱስ ይናገራል። ለምሳሌ ብሉይ ኪዳን ላይ አንድ ነገር እናያለን። ሁለት ነገሮች እናያለን። በጣም አንድ ረጋሚ ሰው መጣና እስራኤልን ሊረግም የመጣው ሰው ባላቅና ባላም ሁለቱ አንድ ተስማምተው እስራኤልን ሊረግም ተነሱ ይላል። እስኪ ይሄን ቃል ላንብብላችሁ። እስኪ አንድ ቃል ላንብብላችሁ። ዘኍልቍ ምዕራፍ 23 ከቁጥር 6 ጀምሮ ላንብብላችሁ። ይቅርታ 7 ጀምሮ ምሳሌውን ሊመስል ጀመረ። እንዲህም አለ፣ ባላቅ ከአራም አመጣኝ፣ የሞዓብ ንጉሥም ከምስራቅ ተራሮች ና ያዕቆብን እርገምልኝ። በደምሶኛው ያዕቆብን ምን አድርግልኝ? እርገምልኝ። ኦኬ፣ ያዕቆብን እርገምልኝ ና እስራኤልን ተጣልልኝ ብሎ እግዚአብሔር ያልረገመውን እንዴት እረግማለሁ? ፕላዲያዳ ባሸከ ብራቢያ እግዚአብሔር ያልረገመውን እንዴት እረግማለሁ? ለምን? እርግማን የለባቸውም። እንዴት ልረግም ይችላል? እግዚአብሔር ያልረገመውን እንዴት እረግማለሁ አለ። የሚገርም ነው። ስለዚህ ይህ ሰውዬ በጣም ሲረግም ይሆንለታል፣ ሲረግም ይሳካለታል። ብዙዎችን ተረግሞ ብዙዎች ተባርጓል። ብዙዎች ደግሞ ሲረግም ደግሞ ምን ሆኗል? እርግማን ተካፍሏል። እዚህ ቦታ ላይ ደግሞ ምንድን ነው የምለው? እኔ መርገም አልችልም። ለምን መርገም አልችለው? እግዚአብሔር አልረገማቸውም። ለምን? እግዚአብሔር ለአብርሃም አንድ ቃል ገብቶላቸዋል። ማጋታራበ እግዚአብሔር ለአብርሃም አንድ ቃል ገባ። ምንም የሚረግም የተረገመ ይሆናል፣ የሚባረክ ይባረካል አለ። ምዕራፍ 12 ላይ ዘፍጥረት ምዕራፍ 12 ላይ ምን አለ? የሚረግም ይረገማሉ፣ የሚባረኩ ይባረካሉ። ለምን? እግዚአብሔር አብርሃምን ባርኩታል። እስራኤል ደግሞ የአብርሃም ዘር ነው። ዋው! እናንተ ዛሬ የማን ዘር ናችሁ? የክርስቶስ ዘር። እናንተ ተካፍላችሁ እኮ የክርስቶስን ዘር ተካፍላችሁታል። የተካፈላችሁትን ዘር ወቁ እንጂ በጌታ ፍቅር። እነዚህ ሰዎች እኮ በአብርሃም በረከት ውስጥ ነው ያሉት። እግዚአብሔር ለአብርሃም ኮቨናንት ገባ፣ ቃል ገባ። ምን አለ? የሚረግሙ ይረገማሉ፣ የሚባረኩ ይባረካሉ። እግዚአብሔር ለአብርሃም የራሱን ቃል ገብቷል። ምን ምን? የሚረግሙን እረግማለሁ፣ የሚባረኩን እባርካለሁ ብሎ እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ስለዚህ ማንም ሰው እስራኤልን መርገም አይችልም። ለምን? እስራኤል ከመባረክ ውጭ ምንም አማራጭ የለም። ለምን? እግዚአብሔር አብርሃምን ባርኮታል። ምን ብሎታል? ለበረከት ጠርቻለሁ ብሏል። ወንድሞች እህቶች፣ እግዚአብሔር ለበረከት ነው የጠራችሁ እንጂ እርግማን አልጠራችሁም። እናንተ ላይ እርግማን አይሰራም። ስለዚህ አሁን በኢየሱስ ያመናችሁ ሰዎች እናንተ ላይ የሚሰራ የአብርሃም በረከት በክርስቶስ ወደ እናንተ ይመጣል እንጂ ከእናት ከአባታችሁ የሚመጣ በረከት ወደ እናንተ አይመጣም። ድጋሜ እናገራለሁ፣ ከእናት ከአባት የሚመጣው እርግማን ወደ እናንተ አይመጣም። እሱ ብቻ አይደለም፣ አንድ ሰው ጠንቋይ ቤት ገብቶ እናንተ ለመርገም ሊረግም እንኳን ብነሳ እናንተ ላይ ፈጽሞ እርግማን የለም፣ መስራት አይችልም። እርግማን ስለሌለባችሁ እርግማን እናንተ ላይ አይሰራም። ለምን? በኢየሱስ ክርስቶስ ተባርካችኋል። በልጁ በኢየሱስ ስለተባረካችሁ፣ ልጁ ኢየሱስ በረከት ዓለም ውስጥ ስለገባችሁ። ስለዚህ ማወቅ ያለባችሁ እኔ ምን ሆኛለሁ? I am blessed በኢየሱስ ክርስቶስ ስለተባረኩ እርግማን አሁን የለብኝም። ከእርግማን ፈጽሞ አርነት የወጣሁት ከእርግማን ፈጽሞ ነፃ የወጣው ሰው ነኝ። ስለዚህ እዚህ ቦታ ላይ ሰው ምንድን ያለ? እግዚአብሔር ያረገመውን እኔ እንዴት አረግማለሁ አለ። እኔ እንደገና ልንገራችሁ፣ እግዚአብሔር ስላረገማችሁ እርግማን እናንተ ላይ አይሰራም። ድጋሜ እናገራለሁ፣ እግዚአብሔር ስላረገማችሁ እናንተ ላይ እርግማን አይሰራም። ለምን? እግዚአብሔር እናንተን አልረገመውም። ለምን? በክርስቶስ ኢየሱስ ከሕግ እርግማን ዋጃችሁ።
በልጁ በኢየሱስ ክርስቶስ ከሕግ እርግማን ዋጃችሁ። ገላትያ ምዕራፍ 3 ቁጥር 13 ላይ እንደምናገረው እሱ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን እንደምል ማለት ነው። ስለዚህ ከእርግማን ስለዋጀን አሁን እርግማን እኛ ላይ መስራት አይችልም። ለምን? ስለተዋጀን። የተዋጀን በኢየሱስ ክርስቶስ ደም ነው። ስለዚህ እኛ ላይ እርግማን መስራት አይችልም። ቅዱሳኖች በጌታ ፍቅር ልንገራችሁ፣ በየቦታ አትቅበሰበሱ። የእግዚአብሔርን ቃል ተማሩ። የእግዚአብሔርን ቃል ስሙ። መቅበስበስ ይበቃ። በጌታ ፍቅር የእግዚአብሔርን ቃል እግዚአብሔር ቃል ተመለሱ። መጽሐፍ ቅዱስ ስለናንተ የሚያወራው ምንድነው? እርግማን እናንተ ላይ እንደማይሰራ ማንኛውም ረጋመት እናንተ መርገም አይችልም። መጽሐፍ የሚያወራን ስሙ። በጌታ እርግማን እንደማይሰራባችሁ መጽሐፍ ቅዱስ ይናገራል። ሊረግም የተነሳ ሰው እንኳን መርገም አልቻለም። እግዚአብሔር ያልተጣላውን እንደልጣለ ለምን? እናንተ በኢየሱስ ታርቀናል። ማላፋሸለ ብራይ መጽሐፍ ምን እንደሚል ታውቃላችሁ? እኛ የእግዚአብሔር ጠላቶች ነበር፣ አሁን ግን በክርስቶስ ኢየሱስ ሞትና ትንሣኤ ከአብ ጋር ታርቀናል። አስታረቀን ይላል መጽሐፍ ቅዱስ። ስለዚህ አሁን እናንተ ከእግዚአብሔር ጋር ታርቀናል። የእግዚአብሔር ጠላቶች አይደለንም። ስለዚህ ማንኛውም ሰው እኛን ሊረግመኝ አይችልም። ማንም ሰው እኔን ሊረግመኝ አይችልም። ማንኛውም ጠንቋይ፣ የትኛውም ጠንቋይ እኔን ሊረግመኝ አይችልም። ለምን ካላችሁ የኔ ጠበቃ ኢየሱስ ነው። ያንቺ ጠበቃ ኢየሱስ ነው። ስለዚህ ማንኛውም ረጋሚ መጥቶ አንቺን ሊረግመሽ አይችልም። አንተን ሊረግመህ አይችልም። ወንድሜ ይሄን ቃል በደንብ እንድትሰሙኝ እንድታዳምጡ ጆሮአችሁን አዳምጡ። በደንብ አምሰላስሉ። ደጋግማችሁ ስሙ። በጌታ ፍቅር የእግዚአብሔር ቃል ሕያው ነው። ሁሉ ጊዜ ዝም ብላችሁ እግዚአብሔር ሰው ትንቢት ጸልይልኝ፣ ተንቢልኝ፣ አውጣልኝ ቃል አትበሉ። የእግዚአብሔር ቃል ሕያው ስለሆነ የእግዚአብሔርን ቃል ስትሰማ ወንድሜ አርነት ትወጣለህ። የእግዚአብሔር ቃል ሕያው ስለሆነ እሂዴ የእግዚአብሔር ቃል ሕያው ስለሆነ በእግዚአብሔር ቃል ተባረኩ። እንድትባረኩ ፈልጋለሁ። በእግዚአብሔር ቃል ሰው በእግዚአብሔር ቃል እስካልተባረከ ድረስ ሁሉ ጊዜ የሚፈልጋት ነገር አለች። እሷ እስካልሞላች ድረስ ሁሉ ጊዜ ይሶራል። አብዛኛው ቲክቶክ ላይ ይሶራሉ። እዛ ይገባሉ፣ ይወጣሉ፣ እዛ ይገባሉ፣ ይወጣሉ፣ እዛ ይገባሉ። ለምን? የተሻለ ነብይ ለማግኘት። እኔ ልንገራችሁ፣ የተሻለ የእግዚአብሔር ቃል ብቻ ነው። ድጋሜ እናገራለሁ፣ የተሻለ የእግዚአብሔር ቃል ብቻ ነው። የተሻለ ነብይ የሚባል ነገር የለም። የተሻለ እግዚአብሔር ቃል ብቻ ነው ያለ። ከሁሉ የሚበልጠው ከሁሉ የሚሻለው እግዚአብሔር ቃል ብቻ ነው ያለ። ስለዚህ እግዚአብሔርን ቃል ተመገቡ። እግዚአብሔርን ቃል ስሙ። እግዚአብሔር ቃል ሕያው ስለሆነ ስለዚህ በእግዚአብሔር ቃል ሳትባረክ ለመባረክ አትፈጥን። መጀመሪያ ማወቅ አለብህ በኢየሱስ ክርስቶስ መባረክን እወቀው። ምን አይነት በረከት ነው ተባረኩት የሚለው መጀመሪያ አንደርስታንዲንግ አድርጉ። መጀመሪያ መንፈሳዊ በረከት ተባርከናል ወይ? እሱን መጀመሪያ እንወቀው። እሱን እንደተባረከን መጀመሪያ ካወቀን በኋላ ያኛው የሚመጣ ምድራዊ በረከት ይከተላል። መጀመሪያ በክርስቶስ ኢየሱስ እንደተባረክ እወቅ። እርግማን እንደማይሰራብህ እወቅ እንጂ ስራ ለመያዝ ስትፈልግ ስራ ስትጀምር ይረግሙብኛል። እዚህ ኮረቤት ላይ አንድ እየረገመኝ ያለ ረጋሚ አለ። ኮረቤት ላይ የሆነ ምንድነው ጠንቋይ ቤት የምትገባ እና ምን አገባሽ? አንቺ በኢየሱስ መባረክሽን ካልተረዳሽው በደም እርግማኑ ይሰራብሻል። እርግማን የሚሰራብሽ እኮ አንቺ ምን ስለፈቀደሽ ነው። ይሰራብኛል ብለሽ ስላመነሽው ይሰራብሻል። ስለዚህ ማወቅና ማመን ያለባችሁ የእግዚአብሔርን ቃል ብቻ ነው። የእግዚአብሔር ቃል ስለናንተ ምን ያወራ? የእግዚአብሔር ቃል ስለናንተ ምንድን ነው የሚናገረው? የእግዚአብሔር ቃል ስለናንተ ምንድን ነው የሚያወራ? የእግዚአብሔር ቃል የሚያወራን ስሙት። የእግዚአብሔር ቃል ስለናንተ ምንድን ነው የሚያወራ? ለዛ እኮ መጽሐፍ ሲናገር እርሱ የሚላችሁን ስሙ ይላል። ማን የሚላችሁ? ኢየሱስ የሚላችሁን ስሙ ብሎ የእግዚአብሔር የተናገረውን ቃል ሰምታችኋል። ተራራው ላይ ምን እኔ የሚወደውን እርሱ ነው፣ እሱን ስሙት አይደል ያለው? ስለዚህ ቃሉን ስሙ። በጌታ ፍቅር ቃሉ ሕያው ነው። ዛሬ ላይ እርግማን ባለው ላይ በጣም እንድሰሙኝ ፈልጋለሁ። ዝም ብላችሁ ዛሬ ላይ ይሰበርልሃል፣ ይሰበራል፣ ይቆረጣል ቢባል ሁሉ ጊዜ በጌታ ፍቅር ወደ እግዚአብሔር ቃል ካልተመለሳችሁ ሁሉ ጊዜ መቅበዝበዝን የሚሆነው ሰዎች ዛሬ ወደ እግዚአብሔር ቃል እንመለስ። ወደ ቃሉ እንመለስ። ቃሉ ሕያው ስለሆነ ሰው እግዚአብሔር ቃል ላይ መቆም አለበት። እኔ እሪሉን የምነግራችሁ በዓለም ዙሪያ ያላችሁ መልእክት የሚሰሙ ሰዎች በጣም ለብዙዎች ሼር እንድታደርጉ ፈልጋለሁ። ለብዙ ሰዎች ሼር እንድታደርጉ በጌታ ፍቅር ነው ማሳሰባችሁ። ለምን ተቃላችሁ? ብዙ ሰዎች ዛሬ እርግማን እንዳለባቸውና እርግማን እንዲሰበርላችሁና እርግማን እንዲሰራባቸው የሚያምኑት መጽሐፍ ቅዱስ ላይ ዘዳግም ደግሞ ምንድነው የሚለው? እግዚአብሔር ያረገመኝ እኔ እንዴት ረግማለሁ አለ። እግዚአብሔር ያልተጣላውን እኔ እንዴት ጣላለሁ ብሎ ይሄ ረጋሞ ሰው መርገም አልቻለው። አበጌታ ፍቅር ልንገራችሁ፣ ጠንቋይ እናንተ መርገም አይችልም። ለምን? የእግዚአብሔር ስም ተጠርቶባችኋል። የእግዚአብሔር ስም ተጠርቶባችኋል። የተኛውም ጠንቋይ እናንተን መርገም አይችልም። የእግዚአብሔር ስም ተጠርቶብሻል። ይሄ የእግዚአብሔር ስም በእናንተ ልጆች ላይ፣ በእናንተ ስራ ላይ፣ በእናንተ ሁሉ ነገራችሁ ላይ የእግዚአብሔር ስም ተጠርቶበታል።
ስሙ ተጠርቶበታል። የእግዚአብሔር ስም ስለተጠራበት የትኛውም ሰው መጥቶ መርገም አይችልም። ድጋሜ እናገራለሁ፣ የትኛውም ሰው መጥቶ ሊረገም አይችልም። የእግዚአብሔር ስም ተጠርቶባቸዋል። ስሙን እወቁ በጌታ ፍቅር። ከሁሉ የሚበልጥ እግዚአብሔር ስሙን እወቁ በጌታ ፍቅር። የእግዚአብሔር ስም እኮ ከሁሉ የሚበልጥ ስም ነው። ኤልሻዳይ እኮ ነው። ይሄ ስምን በስም ተማመኑ እንጂ ለምን ነው እግዚአብሔር ከእናንተ ጋር እንዳለ ታውቁም እንዴ? እግዚአብሔር ከእናንተ ጋር እንዳለ ማወቅ ጀምሩ በጌታ ፍቅር። ስለዚህ ሁሉ ጊዜ እርግማን ካፎከሰ ታደርጉ ነፍሳችሁን ለእግዚአብሔር ቃል ንቁ አድርጉት። አእምሯችሁ ለእግዚአብሔር ቃል ንቁ ይሁኑ። ነፍስ ዓለማችሁ ለእግዚአብሔር ቃል ንቁ ይሁን። ለእግዚአብሔር ቃል በልጁ በኢየሱስ ክርስቶስ የተደረገላችሁን ነገር አንደርስታንዲንግ አድርጉ። ኢየሱስ ክርስቶስ በሰራው ስራ እረፉ። በቃ እረፉ በጌታ ፍቅር። ልጁ ኢየሱስ ክርስቶስ የሰራውን ስራ አንደርስታንዲንግ አድርጋችሁ በሱ ስራ እረፉ። ሰው በእግዚአብሔር ቃል ካላረፈ ሁሉ ጊዜ ነቢይ ጋር ይሄዳል። አንዴ ልንገራችሁ፣ መጀመሪያ በኢየሱስ ካላረፋችሁ የትኛው ነቢይ ጋር ሄዳችሁ አታርፉ። የተሻለ ነቢይ ፍለጋ ነው የምትሰሩ። በጣም አብዛኛው ሰዎች ዛሬ ላይ የተሻለ ነቢይ ፍለጋ ይሰራሉ። እኔ ድጋሜ እናገራለሁ፣ የተሻለ ነቢይ የሚባል ነገር የለም። ሁሉም ሰው ድካም አለበት። እንገን የሌለበት ይሄ ቃል ብቻ ነው። ድጋሜ እናገራለሁ፣ እንገን የሌለበት እግዚአብሔር ቃል ብቻ ነው። የእግዚአብሔርን ቃል ነው መስማትና ማወቅ ያለባችሁ። ስለዚህ እዚህ ቦታ ላይ ቃሉ ምንድን ያለው? እርገምልኝ ስለው ምንድን ያለው? እኔ መርገም አልችልም። እግዚአብሔር ያደረገውን እንዴት እረግማለሁ? እግዚአብሔር ያጠላውን እኔ እንዴት እጣላለሁ? በሞዓቦች ራስ ላይ ሆኜ አያዋለሁ፣ በጎረቤቶቹ ላይም ሆኜ እመለከታለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቆጠርም። ዋው! በአሕዛብ መካከል አይቆጠርም። የያዕቆብ ትቢያ ማን ይቆጥራል? እስራኤል አረብ ማን ይቆጥራል? የጻድቅን ሞት እኔ ልሞት። ባይዘ አንቺ ጻድቅ ነሽ አይደለ? ጻድቅ ናችሁ አይደለ? ጻድቅ ሆናችሁ እናንተ ላይ የትኛው እርግማን የትኛው ሞት አይሰራም። ለምን እዚህ ጋር ላይ ምንድን ያለው? የጻድቅን ሞት እኔ ልሞት፣ ፍጻሜውም እንደ እርሱ ፍጻሜ ትሁን። ባላምን ያደረግብኝ ምንድን ነው? ጠላቶችን ትረግምልኛለህ ዘንድ ጠራው፣ እነሆ ፈጽሞ ባረካቸው አለው። እርሱም መልሶ በእውነት እግዚአብሔር በአፍ ያደረገውን እናገር ዘንድ። አያችሁ፣ አንድ ልንገራችሁ፣ እግዚአብሔር ያረገመው እግዚአብሔር እርግማን ያላወጣውበት እግዚአብሔር የባረገውን ሰው እንዴት እረግማለሁ አለ። እግዚአብሔር የባረገውን ሰው እኔ እንዴት እረግማለሁ? አንድ ልንገራችሁ፣ ጠንቋይ ከጠንቋይ ቢቀያየር እኔ ላይ እርግማን ያሰራል የለብኝማ። መጽሐፍ ቅዱስ የሚያወራ በክርስቶስ ኢየሱስ ተባርጋችኋል ስለሚልኝ፣ በልጁ በኢየሱስ ተባርገሃል ስለሚልኝ፣ ስለዚህ እኔ ላይ እርግማን አይሰራብኝም። ለምን ነው የማይሰራብኝ? እኔ በኢየሱስ ደም ተዋጅቻለሁ። ስለተዋጀው እርግማን አይሰራብኝም፣ አይሰራባችሁም። እርግማን የለብሽም፣ እርግማን የለብህም። እርግማን ስለሌለባችሁ ማወቅ አለባችሁ። እኔ በኢየሱስ ክርስቶስ ተባርኬያለሁ፣ እርግማን የለብኝም ብላችሁ ማወቅና መቆምን አለባችሁ። የእግዚአብሔር ቃል የሚያወራው ይሄን ነው። ስለዚህ ምን አረከብኝ አለ? እኔ እንድትረግምልኝ ጠራው፣ አንተ ግን ባረካችሁ። ለምን? ይሄ ሰውዬ መባረክ ብቻ ነው የሚጠበቅብህ። ለምን? የተባረከን ሕዝብ ማንም መርገም አይችልም። እናንተ ቅዱስ ሕዝብ ለእርሱ የተለያችሁ እናንተ እኮ ቅዱስ ሕዝብ እኮ ናችሁ። ቅዱሳን እኮ ናችሁ። አረ በጌታ ፍቅር እግዚአብሔርን ቃል ተረዱ። ቅዱሳን ለእርሱ የተለያችሁ የእግዚአብሔር ሕዝብ እኮ ናችሁ። የእግዚአብሔር ወገን እኮ ናችሁ። ስለዚህ ማወቅ አለባችሁ እርግማን እናንተ ላይ እንደማይሰራ። ይሄን ነው ማወቅ አለባችሁ። በኢየሱስ መዳናችሁን ነው ማወቅ አለባችሁ። ስለዚህ ምንድን ነው እኔ መርገም አልችልም። እኔ የማልችልበት ምክንያት እነዚህ ሕዝቦች የተባረኩ ሕዝቦች ናቸው። የተባረከ ሕዝብ ስለሆነ የተባረከን ሕዝብ እኔ መርገም አልችልም። ለምን? እርግማን ስለሌለባቸው። ጠበቃቸው ማን ነው? የናዝሬቱ ኢየሱስ እግዚአብሔር ነው። ጻድቅ ናቸው። እንዴት ነው እኔ ጻድቅ መርገም አልችልም ማለት? እኔ ወንድሜ እኔ ልንገራሽ፣ አንተ ጻድቅ ከሆንክ ማንም ሊረግም አይችልም። ማንም ሊረግምህ አይችልም። ማንም ሊረግምሽ አይችልም። ኦሬዲ በልጁ በኢየሱስ ክርስቶስ ምን ሆነሃል? ከእርግማን ፈጽሞ ነፃ ወጣ።